ይህ በምስሉ ላይ የምትመለከቱት ተራራ ቱሉ ዋጅራ ይባላል። የዋጅራ ተራራ ማለት ነው። ለረጅም ጊዜያት ለመሄድ ስንመኝ የቆየንበት ቦታ ቢሆንም አሁን ግን ጊዜው ደርሶ ልንሄድ ተነስተናል። እኛ ካለንበት እዛ ተራራ ድረስ 13 ኪሎ ሜትር ይሆናል። ዳገት ቁልቁለቱን ውጣ ውረዱን አብረን እንመልከት። አብራችሁን ተጓዙ። ገና አልጀመርንም። መንገድ ይጀምራል። ሩብ ምናምን የተጓዝነው ግን ኦልሞስት አንድ ሰዓት ምናምን ተጉዘናል። ግን አልነካነውም። አንድ ሰዓት ላይ ወይም ደግሞ 12 ሰዓት አንድ ሰዓት ወደ ሰዓት ምን ሊሆን ይችላል? ምን ደርሰው አይተው አሁን የመኪና መንገድ ደርሰናል። በጣም አሰልቺ ነው። ከኢንቫይሮንመንት ጋር ብሌንድ ማድረግ አለባችሁ። የትም ስትሄዱ ከማህበረሰቡ ጋር ምናምን ሰላምተኛ በጣም ፒስፉል መሆን አለባችሁ። አለበዛ ዘገና ኪክ ዩ አስ በኢየሱስ ነነሳ ረመነሳ ተረፈ ሰዓት ነነሳ ኦያያ ትንሽ ብሬክ አድርገናል። ጀለስ በቃ ፈታቤ ስንመለስ እንገናኛለን። አረ በጣም እንትን ይላል፣ ጉልበት ይፈትናል በጣም። የሚገርም ከዚህ በኋላ ያለው መንገድ በጣም የሚገራርም በቃ ይሄ ላንድስኬፕ ትላለህ። ኤቭሪቲንግ ኢዝ ጉድ። ተመልከት
ማረግ ይሄን በቃ አንድ ትርፉ ይሄ ነው። It's not about the destination. Destination አይደለም ዋናው ጆርኒው ላይ ነው ቁም ነገሩ። የውሃው ንጽህና ፊትና ተጠባይዘው ቅዝቃዜው ንጽህናው ከየቱ ጋር ቢያወሩት ግን በጣም ንጹህ ነው። በጣም ቀዝቃዛ ነው። ያበደ ነው። እግዚአብሔር ጎንበስ ብዬ ብለጣው ደስ ይለኛል፣ ግን ኢንሴኪዩር ነው። ታጥበናል። ያበደ ነው። አዮ እየመጣ ነው። ማይክ እየመጣ ነው። አባቴ እቺ እንዳገት ደግሞ በሩጫ ይላል። እንግዲህ ለግዳይ ተቀጠቀጠ ይላል። አንተ ውሃው እንዴት ደስ ይላል። በጣም ቀዝቃዚው እጽፍ ነው። halfway we made it to halfway በቃ አይዞሽ ያለቅስ ነበር አንተ ተቀመጠው መዋል ጉዳቱ አይታችሁ ተማር የዴቨሎፐር ነገር ነው። በቃ ምን እንጃ ያላችሁ እንግዲህ ሁሉ ሰዓት የለም ድራሹ የለም። በቃ በል አታርክ መናኛ ላቡ ደርቆ ነው ነጩ። እንደዚህ ይሆናል እንዴ? አዋራ ሲቀላቀል ለመጀመሪያ ጊዜ ካያ ጋር ስትሄድ አዋራው ከባድ ነው። You can see
ኦልሞስት ደርሰናል። እዚህ ጋር ሄደው ደርሰናል። ናኦል ግን የለም። ናኦል የለም። መንገድ ላይ ቀረ ወንድማችን። ጥላው ላይ ያረፍ እንበልና የሆነች ነገር አለች ማለት ነው እዚሁ ፈልጋለሁ። እየታሸ እና እንትኑ እርጥቡ እንብላታ ይሄ ነገር ይበላል ወይ? እቺን ልቆርጡና ከዛ ይሄ ማለት ነው እዚህ ቆረጥና ታሽቶ እንደ ቆሎ ነገር ይበላል ማለት ነው። ያሳያችኋል። ስማ ገብስ ነው ስንዴ ነው? አላወኩትም። አይቼው ገብስ ነው ስንዴ አንካዳኒ አንዴ ቀረጸኝ። ይቅረጭ ማች ቀረጸኝ። እንደዚህ ነው። እንደ ቆሎ ነው የሚሆነው። ይሄ ኦልሬዲ ቆሎ ነው ሲጀመር። ከዚህ ነው የሚሰራው። ገብስ ነው እሺ። ከነጭ ነው ይታያል። እሺ አንድ አፍሪካ ገብስ ነው ይሄ። እዛችን እንበላለን ማለት ነው። በቃ ዋው
ከነዚህ ጋር አሁን እኮ ነው ምን ላይ ባይዘው እነሱ አድማ ያራረጉትም ያን ያህል ነገር እኮ እዛ ጋር ያለው ሰውዬ ኑሮ ያስበው ጧት ሲነሳ ምናምን እኛን ኢንጆይ የምናደርገው እንደዚህ አይነት ነገር አዎ ቦሮስ ጾም እሱ የኔ ስልችት ብሎታል። በቃ የሆነ ከተማ መኖር ነው ድሪሙ ሊሆን የሚችል ላይሆንም ይችላል። ባይዘው ላይሆን ይችላል። በጣም ደስተኛ ሆኖ እየኖረ ነው። ሲነሳ ከብቶቹ እየጋጡ ሲያይ እኔ እንደዚህ አይነት ቦታ ነው መኖር ፈልገው እዛ ጋር ይወስድ ምን ይወጣ አንተ ከፍታ ሊሆን ይችላል። ፀሐይ ወጣ ቤት ላይ ሰፋ አድርገህ ትሰራው ነው። በተለይ ከተማ ኖረ እዚህ ስትገባ ይሄ ሁሉ ወሬ ሳወራ ሪከርድ እየተደረገ አይደለም ነበር። በጣም ብዙ ወሬ ነው ያወራሁት፣ ግን ሪከርድ አደረኩት በድካም ስሜት። It's not about the destination, it's about the journey. It was fun ነበር። ነገ ማን ነው የሚመለሰው? ይሄንን መንገድ cooked ማን ነው የሚመለሰው? ነገር ማን ነው የሚመለሰው? እዚሁ እኛ አግብተን ወልደን ከብደን እንኖራለን። እዚሁ ያሳድጉኝ። አይ ተሰማኝ እግሬ ውስጥ እግሬን ተሰማኝ። እዚህ ጋርም ተሰማኝ። ያየሩ ምን ልዩነት እንዴ! ይሰጥ ጉልበት በጣም ይለያል። እንግዲህ አሁን ደቀ ብለን ሰንሴት ኢንጆይ እናደርጋለን ማለት ነው። አብራችሁ ኢንጆይ አድርጉ። ላይክ፣ ሼር፣ ሰብስክራይብ እንዳይረሳ። ደርሰናል። ዳገት ነው። ይሄ ዳገት እኮ ይከብዳል። ናው ላይ በቃ ይዛለች ነው አልቻለችም። ለብለይ ነው ቀጥ ነው። እዚህ አካባቢ ከፍታ ላይ ስለሆነ ቅዝቃዜ አለ። ማታ ነው ጧት፣ ያው ከፍታ እንደመሆኑ መጠን ማለት ነው። ለዛ ነው እንደዚህ ፎ ያለው ለባብሰናል። ማታ ደግሞ እንደዚህ እናረጋታለን። እቺን እንደዚህ እናረጋትና ፎ እንላለን። እሳት ምናምን የሚፈቀድ ከሆነ
እሳት ለማንደድ ምናምን ሞክራለሁ። የሆነ እንደ ካምፒንግ ምናምን ጥንቸል ምናምን እናድንና እሷን እንበላለን። ካልሆነ ግን ዝም ብለን ብርዳችንን በልተን እንተኛለን። ብቻ አካባቢው በጣም ነው የሚያምረው። ኧረ እባክህ ከዚህ በኋላ ምንም ችግር የለውም። ምሽቱን ደግሞ ፍላሽ ላይት አብርተን እንቀርጻለን። የተወሰኑ ሞመንቶች እናሳልፋለን። ከኛ ጋር ሆና ሰብስክራይብ ማድረግ ሼር ማድረግ እንዳትረሱ። ይመቻችሁ ያራዳ ልጆች። አይነጋ የለም ነጋ ነጋ። ሌሊት አንድ ቪዲዮ አልቀረጽንም። አንድ በጣም የሚበርደው አይገልጸውም። ቀዝቃዛ ነፋስ ገደል እንዳልገባ የት ነው የምንሄደው? በዚህ መጣ። ኧረ እባክህ በዚህ አይደል የመጣ። ታደረ ነው የምላችሁ። ታደረ እሰማ ብርድ ይጮሃል። አንተ ወንዝ ነው የሚመስለው እንዴ? ይጮሃል። በጣም ነው የሚጮኸው። ብርዱ እንትኑ ነፋሱ ማለት ነው። የሆነ ከባድ ወንዝ ሲሄዳላ የሆነ ወንዝ ሞልቶ አደገኛ ዝናብ ሲዘንብ ምናምን ነገር እንደዛ አይነት ነገር እንጃ። እስቲ ሰንራይዝ ልናይ ነው። ማታ ሰንሴት አሳይተናል። አሁን ደግሞ ሰንራይዝ ያስፈልገናል። ምንድን ነው የሌለው? ሰንራይዝ በዛ ነው። እንዞራለን ቀዳለን። አይ ለእናንተ ማለት ነገር የለም። ወጉዬ ሰንራይዝ ነው ማየት አለባችሁ። ከዚህ ለእናንተ ማለት ነገር የለም። ሰንራይዝ ፍለጋ የምሄድበትን ብታዩ ለክ ምን ውስጥ እንዳለ በተራራው በስተጀርባ ስለሆነ እሷን ፖይንት ለማግኘት ሌላ ጉዞ በጧት ወይ የፍርዱ ውልዋሎ ይባላል። ውልዋሎ አዲግራት የእግር ኳስ ክለብ ታውቃላችሁ? ያስ ጋቻ ታገኝታለች። በዛ ፀሐያችንን እንሞቃለን። ፏፈሽ ነው። እስቲ ቁርስ ምናምን ብንበላ ደግሞ እንዴት ደስ ይላል። እንደዚህ ፏ ብለን እስቲ ከዚህ
ኤኒዌይስ ይሄ የመጀመሪያ የዩቲዩብ ፖስታችን ነው የሚሆነው። ከዚህ በኋላ ብዙ ስራ እንሰራለን። እናንተ ደግሞ ድጋፍ ምናምን ያስፈልገናል። ሼር ማድረግ፣ ኮፒ ሊንክ ምናምን ፎሎ ነው ሰብስክራይብ ነው እንደሚደረገው። ሲለው ጉሩ ምንድነች? እንግዲህ ዛሬው ስራችን ይሄን ይመስል ነበረ። ያው ከዚህ በኋላ መመለሱን ደግሞ ያው ቀርጸ ነው ምናልባት እንደ ፓርቱ ልንፖስቶ እንችላለን። ግን እዚህ ጋር ጨርሳለን። እስካሁን አብራችሁ ስለነበራችሁ በጣም ነው የማመሰግነው። እስካሁን ቁጭ ብላችሁ እያያችሁን ከሆነ አመሰግናለሁ። የመጣናቸው ከባባድ መንገዶች አሉ፣ ግን በመንገዳችን ብዙ ያየናቸው ነገሮች አሉ። ልክ ይሄን የመሳሰሉ ነገሮች እና let's focus on the journey not the destination። ይመቻችሁ ያራዳ ልጆች።